ኃጢአት ወደ ምድር እንደገባ ታምናላችሁ አይደል? ወይም ደግሞ በአዳም ምክንያት ሞት እንደመጣ ማለት ነው። አናምንም። እኛ በአዳም ምክንያት እንትን ኃጢአት መጣብን፣ እርግማን መጣብን ብለን አናምንም። ይሰማሻል? የኔ ነው እንዴት ተቋረጠ? ያጀማ ነው አውጥታችሁት ነው? ለምን ታወርዳላችሁ? አድሚናቶች ምን ሆናችሁ ነው? በኋላ ላኪ ወገናችን አሁን የላክሽ ልጅ ላኩ ክርስቲያን ወገኖች አታስወጡ። ቀይ ፈዳሽ አይሰማም። አንዴ እያስገቡ። እሺ ይሰማል። አሁን ሚኪያስ ቀጥል። ሰላም ናት። የቅድ የአሁኗ ልጅ አስገቧት። ባረክላሁ ፊኩም አድሚኖች። ሰላም ነን። እንዴት ናት? እግዚአብሔር ይመስገን። እኔ ጥያቄ ነበረ። እሺ የአላህ ቃል ፈጣሪ ነው ፍጡር ነው? የአላህ ቃል ፈጣሪም ፍጡርም አይደለም፣ ባህሪው ነው። መለኮታዊ ባህሪው ነው። ፍጡሩም ፈጣሪም አይደለም። መለኮታዊ ባህሪ ሶስተኛ መልስ አለ። ለምሳሌ የሆነ ጥያቄ አውጥተህ ይሄ ነው ብለህ አትጠይቅ። ምክንያቱም ሶስተኛ መልስ የሚባል ነገር አለ። ሶስተኛው መልስ ምንድነው ታዲያ? የአምላክ መለኮታዊ ባህሪው ነው። ፍጡር ፈጣሪ ተብሎ አይጠራም ተነጥሎ። ለምሳሌ አምላክ ያያል። ማየቱ ፍጡር ነው ፈጣሪ አይባልም። ባህሪው ነው የሚባለው። ማየቱ መስማቱ ባህሪው እንደሆነ ሁሉ መናገሩ ንግግሩ የእርሱ ባህሪ ነው እንጂ ተነጥሎ ፈጣሪ ፍጡር ተብሎ የሚገለጽ አይደለም። አላህ ሰማይና ምድርን የሚፈጠረው በምኑ ነው? ሁን በሚለው ቃሉ ሰማያትና ምድርን ያለ ቤጤ ፈጣሪ ነው። ነገርን ማስገኝበሻ ጊዜ ደርሶ ሁን ይለዋል። ወደውን የሚሆነን ይላል። ሁን ያለበት ያ ቃሉ ፈጣሪ አይደለም ወይስ ፍጡር ነው ወይስ እንዴት ነው? አምላክ አንዱ ስሙ አልኻሊቅ ይባላል። ፈጣሪ ማለት ነው። ከዚህ ስለዚህ አምላክ አላህ ሱብሓነሁ ወተዓላ ፈጣሪ የሚል መለኮታዊ ባህሪ አለው። ሁን በሚለው ቃሉ ይፈጥራል እንጂ ሁን የሚለው ቃሉ ብቻ ተነጥሎ ፈጣሪ ተብሎ አይጠራም። በቃሉ ይፈጥራል እንጂ ቃሉ ለብቻው ተነስቶ ፈጣሪ ነው አይባልም። ባህሪው ነው የሚባለው። ሁለተኛው ደግሞ ጥያቄ ስለ ኢየሱስ ነው። አብሽር ጠይቅ። ኢየሱስ ምንም ኃጢአት የለበትም። ኃጢአትም በመጽሐፍ ቅዱስም ቢሆን በቁርአን ቢሆን ምንም ኃጢአት የሌለበት ንጹህ ሰው ነው እና ይሄ ደግሞ እስካሁን ያለ ሰማይና ምድር ከተፈጠሩ ጀምሮ እስካሁን ያለ እንዴት ነው? ይሄ ከሰው እንዴት ተለየ? ከሰው አልተለየም። ለምሳሌ እኛ ህፃናቶች ንጹሆች ናቸው ብለን ነው የምናምነው። እንኳን አይደለም ነቢያቶች በአጠቃላይ ንጹሆች ናቸው ብለን ነው የምናምነው። አንደኛ። ሁለተኛ ህፃናቶች ንጹሆች ናቸው። አሁን የሚወለድ ህፃን ንጹህ ነው ብለን ነው እኛ ሙስሊሞች የምናምነው። ኢየሱስ ብቻ ሳይሆን ህፃናቶች ንጹሆች ናቸው። ምንም የተለየ ነገር የለውም። አንድ ሰው ኃጢአት ካልሰራ ንጹህ ነው ብለን እናምናለን እኛ ሙስሊሞች። አንድ ሰው ስቲል ተውበት ካደረገ ሙስሊም ንጹህ ነው ብለን እናምናለን። እንኳን አይደለም ነገር ኢየሱስም ሆነ ነቢያቶች ንጹሆች ናቸው። አምላክን አያምፁም። ኢየሱስ እኮ ምንም ኃጢአት አልተገኘበትም። ሌሎች ነቢያቶች ለምሳሌ ያህያ አለይሂ ሰላም ንጹህ ነው ይላል አምላካችን አላህ ሱብሓነሁ ወተዓላ። ምንድን ነው እሱን ከፍ የሚያደርገው ነገር አለ? ንጹህ መሆን አምላክ ወደ አምላክነት ከፍ የሚያደርገው ነገር አለ? ያህያ እሺ ይሁንና ንጹህ መሆኑ ብቻ ሳይሆን ኢየሱስ ክርስቶስ ነቢያት ይሞታሉ፣ ግን እስካሁን አለ እሱ ወደፊት ይሞታል። አምላክ አድኖት ነው። ይሄ ደግሞ የሆነበት ምክንያት አምላክ አላህ ሱብሓነሁ ወተዓላ ሰዎችን ነቢያቶችን ማለት ነው ያድናቸዋል። ሲለምኗቸው ያድናቸዋል ማለት ነው። እንዴት ነው የሚያድናቸው ሲል ለምሳሌ ሙሴ ፍራውን ሊገለው ሲል ባህሩን ከፍሎ ከሁለት ፍራውን እንዲጠፋ አድርጎ ሙሴን አድኖታል። ኢየሱስ ክርስቶስ ደግሞ አይሁዳውያን ሊገሉት ሲሉ
አዳነው። አድናለሁ ብሎ ቃል ገብቶለት ስለነበረ አድኖታል ማለት ነው። ስለዚህ ያ ማለት ግን አይሞትም ማለት አይደለም። በተወለድኩበት ቀን በመሞትበትም ቀን ሕያው ሆኜ በመቀሰቀስበትም ቀን እያለ ይናገራል። ስለዚህ ኢየሱስ ክርስቶስ ወደፊት መጥቶ ይሞታል። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ኢሳ ብን መርየም ይመጣል። ከዛ በኋላ በአጭር ቁመት ቁመቱ እንደሚመጣ እንደዚሁም ደግሞ ይሄ መልኩ ምኑን ሁሉ ያላህ መልእክተኛ ጸጉሩ ራሱ የሚንጠበጠብ ውሃ እንደሚመስል ከተናገሩ በኋላ ያላህ መልእክተኛ ሰው መጨረሻ ላይ ግን ይሞታል፣ ሙስሊሞችም ይሰግዱበታል ብላ ተናግረዋል። ሲመጣ ግን መስቀልን ይሰባብራን፣ ይሄ የተዋሸበት ነገር ስህተት እንደሆነ መስቀልን ይሰባብራን፣ አሳማን ይገላን፣ ግብርን ይተዋን፣ እያንዳንዱ ነገራቶችን ካከናወነ በኋላ እሱም ይሞታል፣ ይሰገድበታል፣ አለቀ። እዛ ላይ ነው የሚያከትመው። ከዛ በኋላ ብዙ ነገራቶች ይከሰታሉ። ኢየሱስ ክርስቶስ ከመጣ በኋላ ከሞተ በኋላ ብዙ ነገር ይከሰታሉ። ከሃዲያኖች ይስፋፋሉ እንደገና ምናምን ብዙ ነገራቶች አሉ እንጂ የትንሣኤ ቀን እስቲል አይመጣም። የትንሣኤ ቀን ይሞጣል ምናምን እያሉ የሚናገሩት ስህተት ነው። ይሄ እስልምና እንደዛ ብለናል ነው። የትንሣኤ ቀን እንደ ማንኛውም ሰው ነው የሚቀሰቀሰው። ኢየሱስ እስልምና ነው ግን እንደዚህ በእስልምና እየጠየቀው በእስልምና አይደለም። ጥያቄ አመሰግናለሁ። እናመሰግናለን። ሌላ ጥያቄ አለ? እሺ እኛም እናመሰግናለን። ሌላ ጥያቄ አለ? ሌላ ጥያቄ የለኝም። ቀጣይ ደግሞ እሺ ቤትህ ነው አትጥፋ። እሺ ምህረት ሰላም፣ እንዴት ነሽ? ሰላም አለይኩም። ደህና ነን ምህሩዬ፣ እንዴት ነሽ አንቺ? አላህ ሰላምሽ እንዴ? ترفعي حواجب بسرعة. يلا زي ما قلت لك. ايوه خلاص بشوفك. من هالشي مرت؟ من هالشي ماما يلسموش مسلمش እንዴ? አላሁ አክበር ማሻአላህ ተባረከላህ። አላህ ጽናቱን ይስጥሽና አናገርሽ በውስጥ አናግሪኝ በውስጥ እና እንትን እልሻለሁ። እሺ አስገባሻለሁ ትምህርት የቴሌግራም ቁጥርሽን ላኪልኝ፣ ፎሎ መልሻለሁ። እሺ አሁን አንድ ጥያቄ ነበረኝ፣ ለዛ ነው የመጣሁት። አብሽሪ ጠይቂኝ። ማለት ነው ያው የለመዱትን ጥሩ መርሳት ይከብዳል። መዝሙር አንዳንድ ጊዜ በስልኬ ውስጥ የለም ሲያልፍ ምናምን እየረሳሁት አዳምጣለሁ። ሐራም ነው ምክንያት ይሄ ነው ጥያቄ። የሰው ልጅ በሚረሳው ነገር አይጠየቅም። ግን ደግሞ በምትችይው አቅም ጥንቃቄ አድርጊ። እንደዚህ አይነት ነገራቶች ለምሳሌ አሁን አንቺ ስትመይ ምናምን ወይም ደግሞ የሆነ ነገር ስታሪ እየረሳሽው እግዚአብሔርን ምናምን ማርያምን ልትይ ትችያለሽ። እንደዚህ አይነት ነገራቶች ሲከሰቱብሽ አሽሀዱ አን ላ ኢላሀ ኢለላህ ወአነ ሙሐመድ ረሱሉላህ ብለሽ በዛ ይካከስልሻል፣ ረስተሽው ስለሆነ ማለት ነው። ግን ደግሞ ኢስላማዊ ነገራቶችን ለማዘውተር ሞክሪ። ለምሳሌ ሱብሃንአላህ፣ አላሁ አክበር፣ አልሐምዱሊላህ የሚለውን ነገር በምላስሽ ላይ አዘውትሪው እንትን እንዲልሽ እየለመደልሽ። ያንን እየረሳ ልምድ በልምድ ነው የሚቀየረው። ስለዚህ ያንን እየረሳ ይሄኛውን እንዲለምድልሽ አድርጊው። ኢንሻአላህ ይስተካከላል። አብሽሪ። ሻይ ማርያምን ምናምን አለለም ትቻለሁ። እሱን ግን እንትን ነው የምለው ያው መዝሙር ምናምን አዳምጣለሁ ማለት ነው። እንዳንተ እየረሳሁት አውቄ አይደለም። አብሽሪ እኮ አውቀሽ ካልሆነ ችግር የለውም። አብሽሪ። ግን ደግሞ ቶሎ ብለሽ እስተግፍሩላህ ብለሽ እስትግፋር አድርጊ፣ እንደዚህ አይነት ነገሮች ሲከሰቱብሽ ማለት ነው። ያው ነው እየተሰማኝ ስለሆነ ነው። ሐራማ የለውም በቃ ሐራማ የአላህ መልእክተኛ ሰዎች ረስተው በሰሩት ነገር አይጠይቋቸውም ብሏል የአላህ መልእክተኛ ዓለይሂ ሰላቱ ወሰላም። ይሄ ደግሞ ልምድ ስለሆነ ልምዶች ባንድ የመተው ሊከብድ ይችላል እና ዑዝር አለሽ፣ ችግር የለውም። ግን ደግሞ በምትችይው አቅም ጥንቃቄ ለማድረግ ሞክሪ። እንደገና ደግሞ እኛ ጋር ምናይ ተውለና ገብተሽ ተማሪ ቁርአንን ስታዘወትሪ ኢንሻአላህ ይሄኛው እየጠፋ ይመጣል። እሺ ሐራም አመሰግናለሁኝ። በቴሌግራም ጽፍልሻለሁ። እሺ ሀያቲ የቴሌግራም ቁጥርሽን በቲክቶክ ላኪልኝ፣ ፎሎ መልሼልሻለሁ። እሺ ልክልሻለሁ። እሺ ምህሩዬ። ሚኪ ሰላም። ሚኪያስ ይሰማል? ሚኪያስ እያወራህ ከሆነ አይሰማም።
ጆሲ ሰላም ሰላም ሰላምታችን ሰላም ሁላችንም እንደምን ናችሁ? ሰላም እንኳን ደህና መጣህ። ደህና ነን አልሐምዱሊላህ። እሺ ጥያቄ ወይስ ልመልስ ነው? ጥያቄ ሁለት ጥያቄዎች ታችሁን እየሰማሁ ነበርና ሁለት ነገሮች አብሽርሽ አንድ አብሽር። እሺ የመጀመሪያ ጥያቄ አንቺ ለምሳሌ አንቺ ቅመቅመ አያት አሉ እንበል ከ200 ዓመት በፊት የነበሩ ምናምን የሆነ ደብዳቤ ጻፉና አንቺ ደግሞ ወይም ያንቺ ልጅ ደብዳቤ ጻፈች። አሁን የሁለቱም ደብዳቤ ከተመሳሰለ ማንኛቸው ናቸው የቀዱት? አንዱ ከአንዱ ማለት ደብዳቤ ጻፉ ስትል ምን አስመልክቶ ነው? ደብዳቤ አንድ አይነት ደብዳቤ ወይም አንድ አይነት መጽሐፍ ጻፉ እንበል። ሀሳቡ የራሳቸው ከሆነ አንዱ ወሰደ አይባልም። ሀሳቡ የራሳቸው ከሆነ ነገራቶች መመሳሰላቸው አንዱ ከአንዱ ኮርጇን ወይም አንዳንዱ ወስዷን ማለት አይደለም። ነገራቶች ማመሳሰል አለ። ለምሳሌ የኔ ሀሳብ እና ያንተ ሀሳባችን ተገጣጠመ ሊባል ይችላል። አንተ የተናገረው ሀሳብ የኔን ሀሳብ የሚደግፍ ከሆነ ማለት ነው። ሰርቀው ከሆነ ወይ ያቺ ሴት የኔ ልጄ ወይም ደግሞ የቅድመ አያቴ ከዛ ከቅምቅም አያቷ ወስደ ከሆነ ግን ከቅምቅም አያቷ እንደወሰደችው ማስረጃ ማምጣት አለብን። ምክንያቱም ነገራቶች መመሳሰላቸው ለምሳሌ አልኩሽ አሁን ለምሳሌ ሲስተር ምን ሲሆን ነው ይችላል ኮፒ አድርጋ ነው እንትና ቅምቅም አያቷን ጻፈ ነው የሚባለው? ምን ያህል ሲመሳሰል ሂዳ ከሷ የወሰደ እሷ የሰራችውን አያቴ የሰራችውን ወይም ቅምቅም አያቷ የሰራችውን ያንን አይታ ኮፒ ካደረገች ነው ወሰደች የሚባለው እንጂ የራሷን ሀሳብ ከዛችኛቱ ከአያቴ ጋር ስለተመሳሰለ የአያቴ ከቅምቅም አያቴ ስለተመሳሰለ ወሰደች አይባልም። እሺ እንለፈውስ አሁን ከአንድ ወንድሜ ጋር አሁን ስታወሪ መጨረሻ ላይ ያላህ ፈጣሪ ነው ወይስ ፍጡር ሲልሽ ባህሪ ባህሪ ነው። አሁን ሶስተኛም አራተኛም ነገር ልትፈጥሪ ይችላል፣ ግን ፕሩፍ ማድረግ አለበት የተናገርሽው ነገር። አሁን ባህሪን ዲፋይን አድርጊልን የተናገርሽው ነገር። አሁን ባህሪ ማለት ያን መገለጫ ማለት ነው። ለምሳሌ ልክ እሺ ሚዩት የማን ነው የሚያስተገባው? ፉትቦል ሚዩት አድርግሽ ወገናችን። እሺ ምንድነው መሰለህ ባህሪ የሚባለው ነገር ለምሳሌ እኔ ባህሪ ያለኝ መብላት፣ መጠጥ ምንድነው ይሄ እጅ እግር የኔ ባህሪዎች ናቸው። መናገር፣ መስማት የኔ ባህሪዎች ናቸው። የኔ እንትኖች ናቸው፣ መገለጫዎቼ ናቸው። ባህሪ ማለት መገለጫ ማለት ነው። ወይም ደግሞ አንድ ሰው መናገር የሚባል ሰው ሲባል ሰው ይናገራል፣ ሰው ሲባል ሰው ይሰማል፣ ሰው ሲባል ሰው ያያን። እነዚህ ነገራቶች የሰዎች ባህሪ ናቸው። ገጽን እነዚህ ሁሉ ተሰብስበው ነው ሰው የሚባለው እንጂ ለምሳሌ መናገር ይወሰድና ዘሃራ ይባል፣ መስማት ይወስዶ ዘሃራ ተብሎ ምንነት ያለው ነገር አይፈጠርም። ገጽ ባህሪ የምንነት መገለጫ እንጂ እንትን የወንድ ነው የራሱ የሆነ ምንነት ሆኖ ለብቻ ወጥቶ እንትን አይደል። ያንማ ብዙ አካል ሊሆን እኮ ነው። ለምሳሌ መናገርን ወስደህ የዘሃራ ንግግር ነው እንጂ ዘሃራ ነው ማለት አትችልም። የዘሃራ ንግግር ነው ልትል የምችለው፣ የዘሃራ ባህሪ ነው ልትል የምችለው። መናገሬ ባህሪ ነው እንጂ ዘሃራ አይደለሁም። ገጽ ነው። ስለዚህ በተመሳሳይ አላህ የራሱ የሆነ መለኮታዊ ማንነት አለው፣ ምንነት አለው። መለኮታዊ ማንነቱ አላህ የሚል ስያሜ ያለው የመለኮታዊ ማንነቱ መገለጫዎችም ምን አለው? ስሞች አሉት። አራህማን አራሂም። የምንነቱ መገለጫዎችም እንደዚሁ በተመሳሳይ ስሞች አሉ፣ ወይም ደግሞ መልጦ መገለጫዎች አሉ። ለምሳሌ መስማት የምንነቱ መገለጫ ነው። ማየት የምንነቱ መገለጫ ነው። እንደዚሁም ደግሞ መፍጠር የምንነቱ መገለጫ ነው። መናገር የምንነቱ መገለጫ ነው። እነዚህ ሁሉ መገለጫዎቹ ናቸው። ስለዚህ ተነስቶ ከምንነቱ ላይ ትወስድና ለምሳሌ መስማቱን ትወስድና ፈጣሪ ነው ፍጡር ማለት አችልም። ለብቻ አይወሰድም። ሲጀመር መስማት የእሱ ባህሪ ነው ነው የሚባለው። ከቋንቋም ዛር መመልከት እንችላለን ከፈለግ። ይሄ ነው ቤዚክሊ አላህ እንዴት ነው የሚፈጥረው? አላህ ሱብሓነሁ ወተዓላ በቃሉ ይፈጥራል። በእጁ ይፈጥራል፣ በቃሉ ይፈጥራል። ለምሳሌ በእጁ እንደሚፈጥር ይናገራል። አደምን በሁለት እጆች ፈጠርኩት እያለ ይናገራል። በቃሉም ደግሞ እንደሚፈጥር ይናገራል። ለምሳሌ ሰማያትና ምድርን ያለ ቢጤ ፈጣሪ ነው፣ ነገርን ማስገኘበሻ ጊዜ ለእርሱ ሁን ይላል ይሆናልም እያለ ይናገራል። ስለዚህ ፈጣሪ ስለሆነ ባህሪው ይሄ አልኻሊቅ የሚለው ባህሪው
ፈጣሪ የሚለው ባህሪው ስለሆነ በባህሪው ደግሞ ይሄን ሁን በሚለው ቃሉ ይፈጥራል፣ በእጁ ይፈጥራል፣ በፈለገው ነገር አምላክ አላህ አዘወጀል ይፈጥራል በባህሪዎቹ ማለት ነው። ምክንያቱም አልኻሊቅ የሚባል ባህሪ ስላለ ፈጣሪ የሚባል ምንነት ስላለው ማለት ነው። አሁን ቤዚክሊ ሶስተኛ ነገር ነው እንትን ያልሽው፣ ግን ካኒዮ በኤቪደንስ ማቅረብ ትችያለሽ ያን ነገር ላይ ሶስተኛ ነገር ብዬ ተናገርኩት። ሶስተኛ የሆነ ሌላ ነገር ሳይሆን ሶስተኛ መልስ አለ። ሁለት ምርጫ አስቀምጠህ ይሄ ነው ብለህ ማስመረጥ አችልም ነው እንጂ ሶስተኛ ነገር አለ አላልኩም እኮ። ሶስተኛ መልስ የሚባል ነገር አለ። ለምሳሌ የሆነ ነገር ገብቷል። የመጀመሪያው ብቻ ነው በቃ። የሁለተኛው ምን ነው ይችላል። የመጀመሪያው ግን ስቲል ክሊር እንዳላረግሽው እንድታል። የመጀመሪያው ምን ለምሳሌ ያልገባን ጠይቅ፣ ችግር የለም ለማለት ሞክራለሁ። መሰለሽ አሁን በመጽሐፍ ቅዱስና በቁርአን ውስጥ በጣም ተመሳሳይነት አለ። በጣም ከሚገባ በላይ ብዙም አንዳንድ ታሪኮች እንዳለ ወርሳቸው። ስለዚህ ዝም ብሎ ለሚያይ ሰው ከውጭ አሁን ገለልተኛ ሆኜ ብትይ በኋላ መጥተሽ እኔ መጀመሪያ የጻፍኩት ደብዳቤ መጽሐፍ ካለ የልጅ ልጄ እኔ በአካል ያላወቅኩት በእኔ ከሞትኩ በኋላ የጻፈውን ከተመሳሰለ ከኔ ጋር ትክክል በኋላ የመጣው እንደቀዳል ግልጽ ነው። እንደዛ ከሆነ ኦኬ እዚህ ላይ እንስማማ። ዘቤስት ወይ ብዬ የማስበው ምንድን መሰለሽ እገር ነበረ ክርስትና ነበረ እና ክርስትናን ይሄኛው ነው ትክክለኛው አካሄድ ክርስትና ወይ ሰምቲንግ ማለት አክኖሎጂ አድርገሽ ክርስትናን ወይም የነበረው መጽሐፍ ቅዱስን አክኖሎጂ አድርገሽ እውቅናን ሰጠሽ፣ ግን ይሄ ተበላሽቶ ነበረ በዚህ ተስተካከለ ማለት አንድ ነገር ነው። አዘርዋይስ ግን ኮምፕሊትሊ አዲስ ነው ይሄኛው ትክክል አልነበርንም ድናይ ማድረግ ነው። መጽሐፍ ቅዱስን ከእናንተ በፊት እንደነበረና መጽሐፍ ቅዱስን ድናይ ማድረግ በትክክል ኮፒ እንዳደረግሽ ነው የሚያሳየው ማለት ነው። እንደዛ እኮ ነው ምናምን አታውቅም። እንደዛ እንደምናምን እንዴት እንደምናምን አታውቅም። እኛ ሙስሊሞች ምንጭ እኮ ከአንድ ነው ብለን የምናምነው እኛ። አሁን ተውራትና ኢንጂል ወይም ደግሞ ይሄ ኦሪት መዝሙር የሚባሉት እኮ ምንጩ አንድ ነው እኮ ብለን የምናምነው እኛ። ምንጩ እኮ ከዓለማቱ ጌታ ከአላህ ነው የተወረደው ብለን እናምናለን። አላህን ነቢይ መሐመድ ሰለላሁ ዐለይሂ ወሰለም እኮ አዲስ አስተምሮ ይዘው መጡ እኮ ብለን አናምንም። አምላካቸው አንድ አምላክ ብቻ ነው የሚለውን የነ ሙሴን የነ ይስሐቅ የነ ያዕቆብ የነ አብርሃምን አስተምሮ ይዘው መጡ ብለን ነው የምናምነው እንጂ ለምሳሌ ወንጌል እኮ ወርዷን ብለን እኛ ሙስሊሞች እናምናለን። ለምሳሌ የሆነ የሚመሳሰል ነገር ካገኘህ ያ የሚመሳሰለውን ነገር አረጋጋጭ ሆኖ ነው የመጣው ቁርአን። ነገር ግን ከባይብል አሁን እናንተ ከያዛችሁ ኮርጁ ሳይሆን ምንጩ አንድ ስለሆነ ነው። ገብቷል? ምንጩ ወይም ደግሞ ከፈጣሪ ነው። እነዛኞቹም ከፈጣሪ የወረደ ነገር ግን አንዴ ልጨርስልክ። ግን አሁን እናንተ የያዛችሁት መጽሐፍ ግን ተበርዟን ብለን እናምናለን። ቁርአን 3 ነገራቶች እናምናለን በባይብል ላይ። የመጀመሪያው አረጋጋጭ ነው እንላለን። ትክክለኛ ለምሳሌ ሙሴ ነብይ ነው፣ አረጋጋጭ ነው። ያንን ነገር ያረጋግጣል ቁርአን ሙሴ ነብይ እንደሆነ። ዳዊት ነብይ ነው፣ ያረጋግጣል። ሌሎችም ነገራቶች ያረጋግጣል። ሁለተኛ ደግሞ አራሚ ነው። የሚያርመው ነገር ምንድን ነው? ለምሳሌ በሙሴ ላይ የተዋሹ ውሸቶች አሉ፣ በዳዊት ላይ የተዋሹ ውሸቶች አሉ። ለምሳሌ ዳዊት ደፈረ የሚለው ስህተት ነው። ለምሳሌ በዳዊት ልጅ በሰለሞን ላይ ከፈረ ብሎ ያስቀምጣል። ወይም ደግሞ ካደ፣ አምላኩን ክዶ ለጣዖት ሰዋ፣ ለጣዖት መስገጃ ሰራ የሚለው ይሄ ስህተት ነው። ይህን ያርመን ቁርአን ሱረቱል በቀራ ምዕራፍ 2 ቁጥር 102 ላይ። ሶስተኛ ደግሞ የምናምነው ምንድን ነው? ትክክል ነው ስህተት ነው አንልም። ትክክልና ስህተት የማንለው ለምንድን ነው ከተባለ ያረጋግጠውን ትክክል ነው እንላለን፣ ያርመውን ደግሞ ስህተት ነው እንላለን። ዝም የምንለው ሳምኑ ነው ከተባለ ያልተገለጸውን። ለምሳሌ በቁርአን ላይ ስለ አንድ ነብይ ለምሳሌ በቁርአን ላይ ስላልተጠቀሰ ነብይ አንስተን ኢሳያስን ብንወስድ ወይም ሌሎችም ነቢያቶችን አንስተን ነብይ ነው ብትለኝ ነብይ ነው አይደለም አልልህም። ለምን ከተባለ ነብይ ነው አይደለም ለማለት ግዴታ ማስረጃ ስለሚያስፈልግ ማለት ነው። ገብቷል? ምክንያቱም አላህ ሱብሓነሁ ወተዓላ ቁርአን ላይ የጠቀስንላቸውም ያልጠቀስንላቸውም ነቢያቶች አሉ ብሎ ስለነገረን በዛ መሰረት ነው እኛ ሙስሊሞች የምናምነው እንጂ አዲስ ነገር ነብዩ ሰለላሁ ዐለይሂ ወሰለም አምጥተዋን እኮ አንልም። ታዲያ ያመጡት ግን ይሄ ነገር ከመጽሐፉ ኮርጀው ሳይሆን ከዓለማቱ ጌታ ከአላህ ነው የተወረደላቸው። ያንን አርሙ ይሄኛውን ትክክለኛ አድርጓል ነው። እሺ ጥሩ፣ በጣም ጥሩ። አሁን አክኖሎጂ አድርገሻል። ከአንቺ በፊት የነበረው መጽሐፍ
ሰብት ይሄኛው ሮም ነው፣ በዚህኛው አካሄዱ ነው ያለው። አሁን እዛ ላይ ምን ጥያቄ ነው ታብሻ መሰለኝ ይሄ ቁርአን በትክክል ከና አሁን የእናንተ አሁን ቁርአን ከእግዚአብሔር ከአላህ መምጣቱን ማረጋገጫ ትጠይቃለች። ማረጋገጫ ትጠይቅ ደግሞ ቁርአንን ራሱ ቁርአን ላይ መጥቀስ አትችልም። ለምን ብትይ ቁርአን ለቁርአን ምስክር ሊሆን አይችልም። ምን አይነት ማረጋገጫ ልስጥሽ? ያ ከቁርአን ውጭ አሁን ለምሳሌ እንገርሽ ደምሳሽ የሚባል የአዲስ ቆይ ደምሳሽ ላይ አትሄድ። እኔ ደምሳሽ ካልክ ኦሪት ላይ ሄጄ አንተናናለች ኤግዛምፕል የምትመጣው ከጊዜ በኋላ የመጣ እንዲሆን አንድ ሰራ ሰው ሳይሆን ነቢያቶችን ከነቢያቶች ጋር ለምሳሌ ሄጄ አሁን ልክ አሁን አንተ እንደምታነሳው ለምሳሌ ብዬ የምናገራል ምሳሌ አትስታ ነቢይ ነው በዛት አሁን በቃሽ ምሳሌ ግን አሁን የምጠይቅሽ ነገር ምን አለ መሰለሽ አሁን የመሐመድ ቃል ለራስ መሐመድ ለመሐመድ ምስክር ሊሆን አይችልም። አሚን ላይክ ነብዩ መሐመድ ለነብዩ መሐመድ ስስበት ማድረግ አልፈልግም። ነብዩ መሐመድ ለነብዩ መሐመድ ምስክር ሊሆን አይችልም። እና ምን አይነት ማስረጃ ልስጥክ? ከነብዩ መሐመድ ውጭ በኤቪደንስ ሂስቶሪካል የሆነ ለምሳሌ ምን አይነት ማስረጃ? አሁን ቁርአን አንድን መጽሐፍ እሺ ልንገርህ፣ አንድን መጽሐፍ መለኮታዊ አድርገህ እንድትቀበል ወአለይኩም ሰላም ወረሕመቱላህ በረከት መጣ ሀሳብህን ጨርስ። ጥያቄ ምን መሰለህ አሁን ተወራራሽነትን እንዳለው ተገንዝብ ያለው የመጽሐፍ ቅዱስን አክሴፕት አድርገዋል ቁርአን። ከዛ በኋላ ረቶሽ እባክህ ለምን ዋሻለሁ? ጀስት መጽሐፍ ቅዱስን አላልኩም እኔ ኦሪት ነው እያልኩ ኦሪት ተውራትን ኦሪት መጽሐፍ ቅዱስ መጽሐፍ ቅዱስ ጥቅል መጽሐፍ ነው እንጂ ጸጉር ስንጠቃውን እኔ ለማወቅ ነው የገመተው እና ጸጉር ስንጠቃውን እንተው። ጀስት ጀነራሊ ኦነስት የሆነ ኮንቨርሴሽን እናድርግ እና ምንድን ነው እያልኩ ያለሁት መሰለሽ አሁን የአንድ ሰው ተስቶመኒ ብቻውን በቂ አይደለም። የተለያዩ ኤቪደንሶች ከዛ ውጭ ፕሩፍ መደረግ አለባቸው እና አሁን ከቁርአን ውጭ ኮሬክት እያደረጋችሁ ስለሆነ የቀደመውን መጽሐፍ ኮሬክት ስታደረጉ ከአንድ ሰው ውጭ ሌላ ኤቪደንሶች ምን አሉ ነው ጥያቄው። ሲምፕል ነው። ስለዚህ አንድ ሰው ሌላ ምስክር ከሌለው በራሱ መቆም አይችልም ነው። ኤግዛክት ዕንባቆም የሚባል አካል ታውቃለህ? መጽሐፍ ቅዱስ ነው። አላውቅም። ትንቢተ ዕንባቆም አላነበብክም? መጽሐፍህን አታውቅም? ሶሪ አላውቅም። this is my first time I heard። በጣም ጥሩ። ለማንኛውም አንድ ምስክር የለውም። ሌላም በርካታ ልጠራልህ ይችላል።
ምንም ምስክር የሌላቸው ማለት ነው። ግን መጽሐፍ እነዚህን አካሎች ይቀበላቸው። ስለዚህ አንተ በመጣው መስፈርት መጽሐፍ ቅዱስ ሐሰተኛ መጽሐፍ ሊሆን ነው። ስለ ሙሴ ከእርሱ በፊት የመሰከረለት አንድ አካል አለ የለም? እስኪ ንገረን። ያ ማለት ምንድን ነው መሰለህ የሙሴን እንዳለ ሂስቶሪካሊ ትሬስ ማድረግ ትችላለህ። ዞሩ ሙሴን የመሰከረለት አንድ አካል አለ ወይ? ነብይ እንደሆነ ከእርሱ በፊት ግንዱ ቆጥረ ሙሴ የሚባል ኤግዚስት እንደማለት አሁን ጥያቄ ሙሴ የሚባል ነብይ እንደሚመጣ የተናገረለት አካል አለ? ኦኬ ይኸውልህ አሁን እኔ አሁን ለምሳሌ ምን ለምሳሌ ልክ ነህ የመጽሐፍ ቅዱስ እንዳለ ታሪክ ሙሴ የሚባል ነብይ ይመጣል ብሎ ትንቢት የተናገረ አንድ ሰው ግልጽ ነው ጥያቄ። እዛ አካባቢ እኮ ነው የተጀመረው። ከዛ ምስክሮችን ነው የሚሰጠው። እናም ደግጠናል እያልክ ያለው ነብዩና ገብርኤል ወይም ከአምላክ ጋር ሲነጋገሩ ያዩ ሰዎች አሉ እያልከኝ ነው? አዎ። ቤዚክሊ ነብዩ አምላክን በሚያናገሩበት ሰዓት አምላክንም ነብይንም አት ዘ ሴም ታይም ያዩ ሰዎች አሉ እያልከኝ ነው? ስለ መልአክና አምላክ ለይ እንጂ ጌታ አይ አምላክ ጋር ተነጋግረዋል ብለህ ነበረ። ኢትስ ኦኬ። አምላክም ከመላእክትም ከሁለቱም ዋሬቨር የፈለከውን ብረት ሌላ ምስክሮች አሉ። እነዚህ ሲነጋገሩ ያዩና የሰሙ አሉ። ያ ኦኬ አሁን ቼክ አደርገዋለሁ ይህን እውነት ከሆነ። ኦኬ ቴንክ ዩ ግን በአክብሮት ስላናገራችን በጣም አመሰግናለሁ። ሌላ ጥያቄ አለ? ይህን ለጊዜ እና ምን አለ መሰለህ ገብርኤል መጥቶ ቃልን ሲያስተላልፍ ምናምን ያዩ ነበር። ድምፁን ይሰሙ ነበር። አንዴ ብቻ አይደለም፣ በጣም በተደጋጋሚ የትምህርት ጊዜ ብቻ አይደለም የሚመጣው። ትምህርት ቃል ሊሰጥ ብቻ ሳይሆን ለምሳሌ ጠላቶች በሚመጡ ጊዜ ነብይ ሊያጠቁ ሲሉ አምላክ መልአክ ይልካላቸው አይደለ? የመላእክት ሰራዊት እንደምታውቀው ኢየሱስ ክርስቶስ ምን ይላል መጽሐፍ ቅዱስ ላይ? ጴጥሮስ ሰይፉን በመዘዘ ጊዜ ሰገባ አስገባ ካለው በኋላ በሰማይ ያለውን አባቴን በጠይቀው የሰማይ መላእክት ሰራዊትን እንደሚልክልኝ አታውቅም እያለ ያናግረዋል። ነቢያቶችን የሚያጸናቸው መልአክ ይላክ ነበር ከአምላክ ዘንድ። ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ልክ እንዲሁ
መላእክቶች ላኩላቸው ነበር እርሳቸውን እንዲጠብቁ ዘንድ ጠላት በእርሳቸው ላይ ምንም አይነት አደጋ እንዳያደርስ ማለት ነው። ይጠብቁህ ዘንድ መላእክቱ ልክልሃል ተብሏል አይደለ? ይጠብቋቸው ዘንድ ነቢ ስ ላ ሰለምን ገብርኤልና ሚካኤል እየተላኩ ይመጡ ነበር። የነቢ ስ ላ ሰለም አገልጋይ እየሆኑ ማለት ነው። ይሄን የራሳቸው ምስክር አይደለም ሰጣቸው። አሁንም የሌላ ሰው ያየ ተመለከተ ምስክር ነው። ሳዕድ ብን አቢ ወቃስ የሚባል ሰሓባ ነው። የኡሁድ ጦርነት ጊዜ ነው። ከሃዲያኖች በጣም የበረቱበት ጊዜ ነበረ። ቦታቸው እንዳም የዛን ድል አድርገዋል። ተሻ فجاء ملك الجبال وقال يا محمد إن الله قد نظر ما فعل بك قومك وأرسلني إليك لتأمرني بما تشاء فإن أردت أطبقت عليهم الأخشب. فقال له النبي صلى الله عليه وسلم لا بل أريد أن يخرج الله من أصلابهم من يعبد الله وحده ولا يشرك به شيئا. أنا لا ملاك جبريل تتقانا ولا النبي صلى الله عليه وسلم محمد هو إنه يتهم لك الله حزبوش بانت ያደረሱብህን ግፍና መከራ አንተ ማድማታቸው መቁሰላቸውን ተመልክቷል። እንደፈለክ እንድታዘው ይሄን መልአክ ልኮልሃል። የፈለከውን እዘዘው። ትእዛዙ ምንድነው? እነዚህን ህዝቦች ይቀስፍልህ ወይ ነው ጥያቄ። ከዛ በኋላ መለኩል ጅባል ይሄ ተጋለና መልአክ ምን አላቸው? ሰላም አለይከ ሙሐመድ አላቸው። እነሆ አምላክ ከአላህ በአንተ ላይ የደረሰውን ግፍና መከራ ተመልክቶ ወደ አንተ ልኮኛል። የፈለከውን እዘዘኝ። አንተ ከፈለክ እኔ አጥበቅቱ ዐለይሂም አክሸበይን አለ። እነዚህን ሁለት ተራራዎች በእነዚህ ህዝቦች ላይ አጣብቃቸዋለሁ፣ እዚሁ ቀስፍላለሁ አላቸው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉት? ላ አይ እንደሱስ እንዲሆን አልፈልግም አሉ። በል ኡሪዱ አን ዩኽሪጀ አላሁ ሚን አስላቢሂም መን ያዕቡዱ ላህ ወሕደሁ። ይልቁንስ እንደዚህ ሰዎች እንዲህ ብሎ ከእነዚህ ሰዎች ጀርባ አላህን በብቸኝነት የሚገዙ ልጆች ይወጣሉ ብዬ በተስፋ ጠብቄ ያስተምራለሁ ብሎ ተናገሩ። አያችኋል። አሁን ምን ልላችሁ ነው? እነዚህ መላእክቶች በሚመጡ ጊዜ ይሄን ያዩ የመሰከሩ ሰሃቦች ይናገራሉ። በጣም በርካታ ቦታ ላይ መላእክቶች መጥተው ቃልን ሲያስተላለፉ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጽናትን ሲሰጡ ሲያጽናኑ፣ ለነቢዩ ሰለላሁ ዐለይሂ ወሰለም ጥበቃ ሲያደርጉ፣ ከጠላት እንዳይጎዷቸው ሲከላከሉ፣ ይህን ሁሉ ይመለከቱ ነበር።
ያዩ የመሰከሩ 100,000 በላይ የሚሆኑ ሰሃቦች ናቸው። ዛሬ ቀጥል። እሺ ከላይ ያለው ልጅ ሰላም ብያለሁ። ሰላም እኔ ነው። ከላይ ከክርስቶስ ፍቅር ማይለየን የሚል ልጅ አለ መሰለኝ። ሰላም እንዴት ነህ? ሰላም አላ እንዴት ነህ? ደህና ነህ? ሰላም ነው አለን። እሺ ይህ ማለት ነው አምላክ አላህ ስብሐነሁ ወተዓላ የአንድ ሰው ነፍስ ያጠፋ ሰው የዓለምን ሰው ነፍስ እንዳጠፋ ነው ብሎ ተናግሯል። የእህትማማች የወንድማማች ልጆች መጋባት በሸሪዓ ምን ይቻላል? እሱ መክፈት ፈልገን መክፈተው። እሺ አይ ይሄኛውን አስረዳኝ። ያ ይቻላል። እሺ ያዳምጥክ ምን ይላል? ሌላኛው ምንድን ነው? መስዋዕት አድርጎ ምናምን እንደዚህ እነሱን በመግደል ጀነት ትገባላቸው አይነት ነገር ከሆነ ሰላማዊ የሆነን ክርስቲያን ጫፉን መንካት አይቻልም። ሊጋደል ማይረባ ጥያቄ ላይ ጊዜ አነፍች ይጋቡ አይጋቡ እሱ ምንም እንትን ላይ ቅድም ጆሲ የጠየቀውን ጥያቄ እኔም ቅድም ጠይቄ ነበረ። እሱ ላይ ትመልስልን ደስ ይለን ነበር። ለአንተ ማይረባ ከሆነ ምናልባት እሱ ከጠቀመው እንመልስለት፣ ችግር የለውም። በእርግጥ ትክክል ነህ። መለኮታዊ ጥያቄ ብትጠይቁ ጥሩ ነው። ከይቅርታ ጋር ነገር ንገራችሁ፣ በክፉ እንዳትወስዱት ክርስቲያኖች ካላችሁ። ስለ አምላክ መማሩ የተሻለ ነው። ስለ ነቢያት እምነትና ስለ ነቢያት ሃይማኖት፣ ስለ ነቢያት መንገድ መማሩ የተሻለ ነው። እናንተ ስለ እስልምና መታችሁ አይምሯችሁን ከፍታችሁ እንዳታዳምጡ እንዳትሰሙ ሊዘጓችሁ መምህሮቻችሁ ክፉ ነገር ይነግሯችሁ። እስልምና ላይ ለምሳሌ እስልምና ስለ ጽዳት ሊያዝ ይችላል። የሰው ልጅ የዘር ፈሳሽ ካለው መታጠብ እንዳለበት መጽዳት እንዳለበት ያን ይመጡና ያውና ስፐርም አላቸው ነብዩ መሐመድ እያሉ አይምሯቸው ይዘባቸዋል። ታች አለ አይደል? የስፐርም ሃይማኖት ነው ያ የዘር ፈሳሽ እንትን ብናየው ያን በምን መልኩ መጽዳት እንዳለብን ደግሞ ሊያስተምር ይገባል ሃይማኖት። ታቻላል ይሄ ነገር እኛ ጋር አለ ወይ እንዴት ነው የምንጸራው ብለህ ብትጠይቀው ያለን አስተማሪን ወፍ የለም እንዴት እንደሆነ አያገኝም። ኢየሱስ ክርስቶስ የትኛውን ቦታ አዲስ ኪዳን ላይ ከዘር ፈሳሻችሁ ታጠቡ ንጹህ ያለበት ቦታ የለም። እሱም ባጭሩ ዝም ብዬ አረፍ አድርጌ መልሼ የሌለው ፍል እግዚአብሔር
እግዚአብሔር ጭንቅላት ሰጥቶናል። ሮድ ላይ ዝም ብለህ የሚሄድ ሃይዌይ ላይ በእግር አትገባም መቼም አይደለ? ጽዳትም እንደዛው ነው። ገባህ? መጽሐፉ ላይ ኢየሱስ ክርስቶስ ሻወር ውሰድ ብሎ አስተምሯል። ሌላ ስለዚህ እሱ እንደዛ ካላለ ልግማ እኮ ነው እኮ አይደል? ተው እንጂ ምግብ በልተህ እጅን ሳትታጠብ ትወጣለህ። ጭንቅላትን ሰው ኢየሱስ ክርስቶስ ከፈለክ ያሳይ የማይታጠቡ አሉ። ለምሳሌ መታጠብ ራሱ የፋራ ነው የሚሉ ሰዎች አሉ። ስለዚህ እነዛ ህግ እስከሌላቸው ድረስ ስህተት ነው። እነሱ ክርስቲያን ሊሆናቸው የፋራ ነው የሚል ክርስቲያን መታጠብን የሚጠላ ክርስቲያን አይቻልም እኮ መጽሐፋቸው እስካላስቀመጣቸው ድረስ ክርስቲያን ሁሉ የማይታጠቡ ሰዎች ችግር የለባቸውም። እሺ ለምሳሌ መጽሐፋችን ላይ አታጭሱ የሚል የለም። ላጭስ ነው ታዲያ እንደማይጎዳኝ አላውቅም። አታጭሱ የሚለው ነገር አሁን ለምሳሌ አትጠጡ፣ አትስከሩ ምናምን የሚል ነገር ስላለ በዛ ቅያስ ይወሰዳል። ገብታን ነገሩ ስከሩ የሚል አለ። ለምሳሌ ራስን የሚጎዳ ነገር እንዳታደርግ ብሎ የሚያዝበት ሁኔታ አለ። ገብታን ራሴን እጎዳለሁ፣ በሽታ ይዘኛል ካላጠጣሁ ሳላስካል ምናምን እኔው። እሺ ወደ እንትኑ እንመለስ። ተይው በእናትሽ የማይረባ ነገር ላይ ጊዜ ባንወስድ ጥሩ ነው። እየበላሁ ነው በነገራችን ነው። ቅድም ጆሲም ጠይቋችኋል። ይህንን የጠየቋችሁን ጥያቄ እሺ መጀመሪያ ያለውን መልእክት ክርስትና አኩኔ ላይ አድርጋችሁ ይሄ ብላችሁ ትክክል መሆኑን ኤቪደንስ ባለው መልኩ በታመጡ ይሻላል ወይስ ሙሉ ለሙሉ ዲና ያርጋችሁ ይሄ ነው ትክክለኛው በአንድ ሰው ብታምኑ አልገባኝም የምትለው ማነው? ሙሉ በሙሉ አጠፋ የነቢያትን አስተምሮ የሚለው የነቢያትን አስተምሮ እኮ ክርስትና ተቃውሞ ነው የተነሳው። በነገራችን ላይ የነቢያትን አስተምሮ ክርስትና አያውቅም። እንዴት? ክርስትና የነቢያትን አስተምሮ አያውቅም እኮ። ክርስቲያኖች የነቢያትን አስተምሮ የተቃወሙ ግለሰቦች ናቸው። ክርስትና እስቲ አሁን ባይብልን የሚቃወሙ እነማን ናቸው ከተባለ ክርስቲያኖች ናቸው። አይሁዶች እና ክርስቲያኖች መጽሐፍ ቅዱስን ይቃወማሉ። በማስረጃ ማሳየት ይችላል። መሳቅ ሳይሆን ግን ቁርአን የአንቺን ፕሩፍ አድርጊና እኔ ጀስችን ከተመለሰልኝ ልሄዱ ነው። በምን ፕሮፍ አድርግል? ምኑን ነው የምጠይቀው? የአንቺን ፕሩፍ አድርጊልኝ። ከመሐመድ በቀር ከነቢዩ መሐመድ በቀር ማን ነው እስልምናን ፕሩፍ ያደረገው? አይ አላህ ሰማይና ምድርን የፈጠረ አላህ እሱን ከመፍጠሩ በፊት ተፈጥሯል። በፊት ላይ ኦልሬዲ ሁሉም ነቢያት ሁሉ ማለት እነማ ሁሉም ነቢያቶች አብርሃም እና ይስሐቅ እና ያዕቆብ ሁላቸው ሙስሊሞች ነበሩ። በፍጹም ምክንያቱም አሁን ከእነሱ መጽሐፍ እንዳትለይ የእነሱ መጽሐፍ የለም። የእነሱ መጽሐፍ እንኳን ለኔ ለአንተም የለም እያለች ስለነሱ ታሪክ ስለነሱ አንተም እኮ በጭፍን ነው ማለት ነው የምትሄደው። ያ ከሆነ እኔማ እንዴት ነው በጭፍን የሚሄደው? እየመጣ ይናገራል እኮ ከዚህ ጀምሮ ስለመሲሁ አመጣጥ እኮ ኖ አሁን አንተ ስለና አብርሃም ስለና ይስሐቅ እኮ ስለና ያዕቆብ አምላክ ከነገረህ ውጭ እኮ ምንም የለም። ከዛ በኋላ የመጣ መጽሐፍ ተቀብለህ እኮ ነው እንትን የምትለው። ስለዚህ ማነው ስለ እንትና የነገረው? ስለ መሐመድ እዛ ውስጥ አላህ ልክ ለሙሴ አምላኩ እንደነገረው ሁሉ ስለነ ይስሐቅና ስለነ ያዕቆብ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ ነው የነገራቸው እና አብርሃም ሙስሊሞች እንደነበሩ ማለት ነው። ግን ኢየሱስ ግን መሐመድን አያውቀውም ነበር እንደሚመጣ። ግን ኢየሱስ ግን አብርሃም ያውቀዋል። እንደሚያውቀው ማስረጃ እሰጥሃለሁ ከፈለክ። ምን ጋር ቁርአን ላይ ምኑን ትሰጭኛለህ? ቁርአን ኋላ ነው የመጣው። እሱ ፕሩፍ ሊሆን አይችልም። በኋላ የመጣ ፕሩፍ የማያደርግ ከሆነ እንግዲያውስ እና አብርሃም እና ይስሐቅ አንተ የማታውቃቸውም ባይብል የማያውቃቸው እኮ እነሱ ፕሩፍ አድርጓላ ኢየሱስ። እየነገርኩሽ እኮ
እኮ ፕሩፍ ለማድረግ እኮ መጀመሪያ በፊት ማምጣት አለበታ። በኋላ እኮ ነው የመጣው።